The port of Assab, a once thriving hub for Ethiopian trade, has become a focal point of geopolitical competition in the Horn of Africa. While Ethiopia pushes for rightful access to the Red Sea, Saudi Arabia is making strategic moves to expand its influence in the region. Now, reports indicate that Saudi Arabia is planning a multi-billion-dollar investment in Eritrea's Assab port. We begin here in Washington, where President Donald Trump announced that he intends to travel to Saudi Arabia next month. The commander-in-chief said his team is still setting up a meeting with Saudi Crown Prince Mohammed bin Salman, and that official dates would be announced once the meeting is confirmed. የአሰብ ፖለቲካ ንሯል። የቀይ ባህር ፖለቲካ ትኩሳትም ከፍ ብሏል። ግብጽና ኤርትራ እየመከሩ ነው። ከአሰብ ጋር በተገናኙ ለሳውዲ መልእክት ተልኳል። ሳውዲዎችም 4 ኪሎ ላይ መክረዋል። በፕሬዝዳንት ኢሳያስ በኩል አሰብ ላይ ቢሊዮን ዶላሮችን አፍስሱ የተባሉ ሳውዲዎች በሌላ አቅጣጫ በአሜሪካ ኢኮኖሚ ውስጥ ትሪሊየን ዶላር አፍስሱ ተብለው በፕሬዝዳንት ዶናልድ ትራምፕ በኩል እየተጠየቁ ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰንበት የረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ያደርሳሉ ያልናቸውን በማሰባሰብ ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዝርዝር የጥንቅሮቻችን መረጃዎች ከማለፋችን በፊት በቅድሚያ ዋና ዋናዎቹን ጠቆም በማድረግ እንጀምራለን። የሶማሊያ የግብጽና የኤርትራ የሶስትዮሽ ጥምረት ምክክር በካይሮ የተካሄደ ሲሆን ሶማሊያ በዚሁ ጥምረት ስብሰባ ላይ ለሁለተኛ ጊዜ ሳትገኝ ቀርታለች። በሶማሊያ ማፈግፈግ ውስጥ ጥምረቱን ያጠናከሩት ኤርትራና ግብጽ ካይሮ ላይ መክረዋል። መረጃውን እናደርሳለን። የቀይ ባህር ፖለቲካ እየከረረ ነው። አሰብን በተመለከተ ኢሳያስ ቀደም ብለው ለሳውዲ መልእክት ልከዋል። ሳውዲዎች ወደ 4 ኪሎ ጎራ ብለዋል። ካይሮና አስመራም እየመከሩ ነው። ሱዳንም ተማጽኖ ላይ ናት። ኢሳያስ ሳውዲ ቢሊዮን ዶላሮችን በአሰብ ላይ እንድታፈስ ሲጠይቁ ትራምፕም የሳውዲ ትሪሊየን ዶላር ኢንቨስትመንት ያስፈልገናል፣ በቅርቡም ወደ ሪያድ አመራለሁ እያሉ ነው። ዘርዘር አድርገን ይዘነዋል። ከፋኖ ኃይሎች ጋር እየሰሩ ነው። ከሰሞኑን በተካሄደው ዘመቻ አንድነት ላይ ከጀርባ ነበሩ በሚል ስማቸው የተነሳው ብርጋዴር ጀነራል ምግብ ኃይለን የተመለከተ ሌላ መግለጫ ወጥቷል። ጥንቅራችንም አካቶ ይዞታል። በኦሮሚያ ክልል የታገቱ ከ50 በላይ መንገደኞች ባልተለቀቁበትና ጉዳዩ እያነጋገረ ባለበት በአሁኑ ወቅት ሌላ የመንገደኞች ማመላለሻ መኪና ላይ ጥቃት ተሰንዝሮ ዳግም በርካታ መንገደኞች መታገታቸው ተሰምቷል። 40 መንገደኞች በአዲሱ እገታ የተያዙ ሲሆን በአጠቃላይ የታገቱት መንገደኞች ቁጥር ከ100 በላይ ደርሷል። ይህንኑ አነጋጋሪ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። ከህወሓት የተለየ ትልቅ የፖለቲካ ኃይል በትግራይ ክልል እየመጣ ነው ሲል የተቃዋሚ ፓርቲ አመራሩ ተናግረዋል። አመራሩ በዛሬው ዕለት በተሰራጨ አንድ ቃለ ምልልስ ላይ ስለ ህወሓትና ኤርትራ እንዲሁም ሌሎች ወቅታዊና አነጋጋሪ ጉዳዮችን አንስተዋል። አጠር አድርገን ይዘነዋል። የኢትዮጵያ ብሔራዊ ቡድን ከግብጻቸው ጋር ባደረገው የዓለም ዋንጫ የማጣሪያ ጨዋታ ከጨዋታው በላይ ብሔራዊ ቡድኑ አምበል ፎቶ መነጋገሪያ አጀንዳ ሆኗል። የመሃል ተከላካይ ስፍራ ተጫዋቹ አስቻለው ታመነ በጨዋታው መግቢያ ከዳኞችና ከግብጹ አምበል ጋር ቆሞ የሚያሳየው የው ምስል ውዝግብ ፈጥሯል። ተጫዋቹ በዚሁ አነጋጋሪ ክስተት ድምጹን አሰምቷል። ዝርዝሩን ከጥንቅራችን ይሰሙታል። ትራምፕ ይፋ ያደረጉት ባለ 5 ሚሊዮን ዶላር ወርቃማ ካርድ በፍጥነት እየተቸበቸበ መሆኑ ተሰምቷል። በአንድ ሳምንት ብቻ ይኸው ባለ 5 ሚሊዮን ዶላር ወርቃማ ካርድን ከ1000 በላይ ዓለም አቀፍ ባለሀብቶች ገዝተውታል። አጠር ያለ መረጃ እናደርሳለን። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። የኤርትራና ግብጽ ጥብቅ ምክክር። የሶማሊያ የግብጽና ኤርትራ የሶስትዮሽ ጥምረት ምክክር በካይሮ የተካሄደ ሲሆን ሶማሊያ በዚሁ ጥምረት ስብሰባ ላይ ለሁለተኛ ጊዜ ሳትገኝ ቀርታለች። በሶማሊያ ማፈግፈግ ውስጥ ጥምረቱን ያጠናከሩት ኤርትራና ግብጽ ካይሮ ላይ መክረዋል። ይህኛው ስብሰባ ሀገራቱ የጋራ ትብብር ጥምረት ከመሰረቱ ለሶስተኛ ጊዜ የተካሄደ ሲሆን ሶማሊያ ከኢትዮጵያ ጋር የሰላም ስምምነት ውል ካሰረች በኋላ ለሁለተኛ ጊዜ በጥምረቱ መድረክ ሳትገኝ ቀርታለች። ከአንካራው ስምምነት አስቀድሞ ከኢትዮጵያ ጋር የተካረረ ዲፕሎማሲያዊ ቁርሾ ውስጥ የነበረችው ሶማሊያ ከኤርትራና ግብጽ ጋር የሶስትዮሽ የጋራ ጥምረት መመስረቱ አይዘነጋም። የሶስቱ ሀገራት መሪዎች በኤርትራና ከተማ አስመራ ከ6 ወራት በፊት ተገናኝተው ከመከሩ በኋላ ነው የሶስትዮሽ ግንኙነታቸውን የበለጠ የሚያጠናክር ስምምነት ላይ መድረሳቸው የተዘገበው። በኤርትራ ጋባዥነት ሶስቱ ሀገራት የጋራ ትብብር ለማድረግ መስማማታቸው የቀጠናውን አለመግባባት ወደ ግጭት እንዳያመራ ስጋት ፈጥሮ ቆይቷል። የዚሁ ጥምረት ሁለተኛ ምክክር በአስመራ መካሄዱ ይታወቃል። ከሁለት ወራት በፊት ሁለተኛው የሶማሊያ የግብጽና የኤርትራ ሶስትዮሽ ጥምረት ምክክር በአስመራ ሲካሄድ በምክክሩ የግብጽ የውጭ ጉዳይ ሚኒስትር ባድር አብደልአቲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያለ ሶማሊያ ተወካይ በሶስትዮሽ ጥምረት መምከራቸው አይዘነጋም።
ጉዳዩ ሶስቱን ሀገራት የጋራ ጥምረት የተመለከተ ሆኖ ሳለ የሶማሊያ ተወካይ አለመገኘቱ ሶማሊያ ከአንካራው ስምምነት በኋላ ከዚሁ ጥምረት እያፈገፈገች መሆኑን ማሳያ ተደርጎ ተወስዷል። አሁን ላይ ለሶስተኛ ጊዜ በዚሁ ጥምረት ላይ ለመምከር በትላንትናው ዕለት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ካይሮ መግባታቸውን የታወቀው። የኤርትራ የውጭ ጉዳይ ሚኒስትር በካይሮ ከግብጽ የውጭ ጉዳይ ሚኒስትር ጋር ተገናኝተዋል። የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ በይፋዊ ኤክስ ገጻቸው ባጋሩት መልእክት በግብጽና ኤርትራ መካከል ያለውን የሁለትዮሽ ግንኙነት ማጠናከር በሚቻልበት ሁኔታ ላይ ለመወያየት እንዲሁም በአህጉራዊ በአፍሪካ ቀንድ ሰላምና ደህንነትን ማስቀጠል በሚቻልበት ሁኔታ ላይ ለመምከር የኤርትራ አቻቸው ካይሮ መገኘታቸውን ገልጸዋል። ይህ በእንዲህ እንዳለ ኤርትራ ከኢትዮጵያ ጋር ባለው ወቅታዊ ሁኔታ ጋር በተያያዘ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጠይቃለች። የኤርትራ መንግስት ሀያላን ሀገራት ዓለም አቀፍ ህጎችንና ፍትህን ከማስፈን ይልቅ የኤርትራ ሉዓላዊነት በማዳከምና በቀጠናው ወረራን በማበረታታት ላይ ያተኩራሉ በማለት አዲስ ባወጣው መግለጫ ከሷል። በቀጠናው በአሁኑ ወቅት ውጥረትን ማገርሸቱን የጠቀሰው የኤርትራ መንግስት መግለጫ ዓለም አቀፉ ህብረተሰብ የዓለም አቀፍ ህግ ጥሰትን ማውገዝና በወረራ ላይ መርህ ላይ የተመሰረተ አቋም መያዝ እንዳለበት ገልጿል። ከቀይ ባህር ጋር በተያያዘ የሚሰሙ ውጥረቶች በቀጠናዊ መረጋጋት ላይ ከባድ አደጋ መደቀናቸውንም ኤርትራ ገልጻለች። በቀጣይ መረጃ ሳውዲዎች በአሰብና አዲስ አበባ። በኢትዮጵያ መንግስት በኩል እየተደጋገመ የቀይ ባህር ጉዳይ መነሳት ሁኔታ የኤርትራን መንግስት በእጅጉ ያሳሰበ ሆኖ ታይቷል። በዚህ ዙሪያ እያንዳንዱን እንቅስቃሴ እየተከታተለ ያለው የሀገሪቱ መንግስት በማስታወቂያ ሚኒስትሩ የማነ ገብረ መስቀል አማካይነት እግር በእግር ምላሹን እየሰጠ ይገኛል። በዚህ ሂደት ውስጥም አሰብን ለሳውዲ መጠነ ሰፊ መልቲ ቢሊዮን ዶላር ኢንቨስትመንት ለመስጠት የኤርትራ መንግስት የሳውዲን መንግስት እያነጋገረ መሆኑን ከሰሞኑ ሲወጡ የነበሩት መረጃዎች አመልክተዋል። በዚህ መሃል ደግሞ የሳውዲ ልዑካን ቡድን አባላት ወደ አዲስ አበባ ጎራ ብለውም ነበር። ከነዳጅ ሀብት ጋር በተያያዘ ከፍተኛ ተቀማጭ ሀብት ያላት ሳውዲ አረቢያ ይህንኑ ከፍተኛ በትሪሊየን ዶላር የሚቆጠር ሀብት በአሜሪካ ኢንቨስት እንድታደርግ በፕሬዝዳንት ትራምፕ በኩል እየተጠየቁ ይገኛሉ። በኢትዮጵያ በኩል ስጋት አለብኝ ያሉ ፕሬዝዳንት ኢሳያስ ደግሞ ሳውዲዎችን ረብጣ ዶላራችሁን አፍስሱና አሰብን ተረከቡኝ ሲሉ በቅርቡ መልእክታቸውን ወደ ሳውዲ አረቢያ ላኩ መሆኑን ቀደም ብሎ የወጡት መረጃዎች አመልክተዋል። ኤርትራ ውስጥ የትኛውንም ሀገር ኢንቨስትመንት ብዙም የማይፈልጉት ኢሳያስ የአሁኑ በኢትዮጵያ በኩል ያለው እንቅስቃሴ ለአሰብ አስግቶኛል በሚል ነው ሶስተኛ ጠንከር ያለ አጋርን እያፈላለጉ ያሉት። ነዳጅ እየሸጡ ምንም ሳይሰሩበት እንዲሁ ትሪሊየን ዶላሮችን በባንኮች አከማችተዋል የሚባሉት የሳውዲ ንጉሳውያን ቤተሰቦች እኛም ሀገር ኢንቨስት አድርጉ ጥያቄ በዛባቸው ሲሆን እስካሁን ባለው ሁኔታ በይፋ ጥያቄ ያቀረቡት ፕሬዝዳንት ዶናልድ ትራምፕ እና ፕሬዝዳንት ኢሳያስ አፈወርቂ ናቸው። በበርካታ ሀገራት ላይ ታሪፍን በመጣላቸው በተሰጠው ምላሽ አሜሪካም በሌሎች ሀገራት ታሪፍ ቅጣት ላይ ስትሆን ኢኮኖሚውን ጉዳትን እያስተናገደ ነው። እናም አሁን እየተንሸራተተ ያለውን ኢኮኖሚ በማነቃቃቱ ረገድ ትራምፕ የሳውዲን ትሪሊየን ዶላር ካሽ አስፈልጓቸዋል። የትራምፕ ጥያቄ ሁለት ነው። አንደኛው ካስቀመጣችሁ ትሪሊየን ዶላር ውስጥ በእኛ መጋዘን ውስጥ ያለውን የተከማቸ የጦር መሳሪያ ግዙን የሚል ሲሆን በሌላ አቅጣጫ ደግሞ ከዚሁ ዶላር ውስጥ የተወሰነውን በአሜሪካ ምድር ኢንቨስት አድርጉት የሚል ነው። የሩሲያ ዩክሬን ጦርነትን በማቆሙ ረገድ ስብሰባው ሳውዲ እንዲደረግን በማድረግ ትራምፕ ሳውዲዎችን እያባበሉ ይገኛሉ። ፕሬዝዳንት ኢሳያስ በአሁኑ ሰዓት በአሰብ ላይ ከተፈጠረው ስጋት ጋር በተያያዘም ሳውዲን በጋሻነት ለመጠቀም በአሰብ ኢንቨስት አድርጊ ጥያቄን አቅርበዋል። አሰብ ከኢትዮጵያ እጅ ከወጣ በኋላ እንዲሁ የተተወ ወደብና ከተማ በመሆኑ አካባቢውን ለማልማት በቢሊዮን የሚቆጠር ዶላርን ይፈጃል። እናም ሳውዲ በፕሬዝዳንት ኢሳያስ ቀጥተኛ ጥያቄ አማካይነት ወደዚሁ ልማት የምትገባ ከሆነ በቢሊዮን የሚቆጠር ዶላርን ማፍሰስ ይጠበቅባታል። ትራምፕ በአንጻሩ ሳውዲ በአሜሪካ ምድር ትሪሊየን ዶላር ኢንቨስትመንትን በማፍሰስ ኢኮኖሚያችንን ማነቃቃት አለባቸው እያሉ ሲሆን በቅርቡም ወደ ሳውዲ አመራለሁ፣ በዚያም ከንጉሳውያኑ ቤተሰቦች ጋር ቁጭ ብዬ መክራለሁም ብለዋል። ፕሬዝዳንት ትራምፕ ተመርጠው ወደ ነጩ ቤተ መንግስት ከገቡ በኋላ አንድም ሀገር ያልጎበኙ ሲሆን ሆኖም በቅርቡ ወደ ሳውዲና እንግሊዝ የሚያመሩ መሆናቸውን አስታውቀዋል። ሳውዲና ኢራን ባላንጣዎች በመሆናቸውና ኢራንም በዚሁ የቀይ ባህር መስመር በኩል ከኤርትራ ማዶ ያሉትን የየመን ሁቲ ታጣቂዎችን እያገዘች በመሆኑ ምናልባትም አሰብን ለወታደራዊ ቤዝ ልትጠቀምበት ትችላለች የሚሉ አስተያየቶች እየተሰጡም ነው። ከልማት ውጭ ሆኖ ባዶን የቀረው አሰብ ከኢትዮጵያ በ60 ኪሎ ሜትር ርቀት እንደዚሁም ከአስመራ በአማካኝ በ550 ኪሎ ሜትር ርቀት ላይ የሚገኝ ነው። ፕሬዝዳንት ኢሳያስ በአሁኑ ሰዓት ፊታቸውን ወደ ሳውዲና ግብጽ አዙረዋል። The port of Asab, a once thriving hub for Ethiopian trade, has become a focal point of geopolitical competition in the Horn of Africa. While Ethiopia pushes for rightful access to the Red Sea, Saudi Arabia is making strategic moves to expand its influence in the region. Now, reports indicate that Saudi Arabia is planning a multi-billion-dollar investment in Eritrea's Asab port. We begin here in Washington, where President Donald Trump announced that he intends to travel to Saudi Arabia next month. The commander-in-chief said his team is still setting up a meeting with Saudi Crown Prince Mohammed bin Salman, and that official dates would be announced once the meeting is confirmed.
ማሊ ሳውዲ ልኡካን ቡድን አባላት በቅርቡ ወደ አዲስ አበባ ጉዞ ያደረጉ ሲሆን በዛሬው ዕለት ሱዳን ትሪቢዩን በዘገባው እንዳመለከተው ከሆነ ሳውዲዎች ወደ አዲስ አበባ ጎራ ሲሉ ይዘዋቸው ከሄዱት አጀንዳዎች መካከልም አንዱ የሱዳን ጉዳይ ነበር ሲል አስታውቋል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት የሱዳን መሰረተ ልማቶች ሙሉ በሙሉ በሚባል ደረጃ እየወደሙ ይገኛሉ። ሱዳን የኤሌክትሪክ አገልግሎትን በከፊል ታገኝ የነበረው ከኢትዮጵያ ነው። ሀገሪቱ በአሁኑ ሰዓት ከፍተኛ ውድመት ጉዳትን የሚያስተናገደችው በኤሌክትሪክ ኃይል መሰረተ ልማቷ ላይ ነው። ምንም እንኳን ጦርነቱ አሁንም የቀጠለ ቢሆንም በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት የድረሱልኝ ጥሪን አቅርቧል። በኢነርጂው ዘርፍ የድረሱልኝ ጥሪው የደረሳት ሳውዲ አረቢያ ናት። ሳውዲዎች የሱዳንና ሌሎች አጀንዳዎችን ጭምር አካተው ወደ 4 ኪሎ ጎራ ያሉ መሆኑን ይሄው የሱዳን ትሪቢዩን ዘገባ አመልክቷል። በዚህ መሃል ደግሞ ግብጽና ኤርትራ አዲስ ምክር የጀመሩ መሆኑን ዘገባዎች እያመለከቱ ነው። እናም የሱዳን የእርስ በርስ ጦርነት እየተፋፋመ ባለበት በአሁኑ ሰዓት የኢትዮጵያ ስምም አብሮ እየተነሳ ነው። ሰሞኑን በሱዳን እየተካሄዱ ባሉት ተከታታይነት ያላቸው ውጊያዎች በጀነራል አብዱልፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይል በጀነራል መሐመድ ሐምዳን ዳጋሎ በሚመራው የፈጥኖ ደራሽ ጦር ላይ በላይነቱን ወስዷል። ከወራት በፊት ተነጥቆ የነበረውን የካርቱምን ቤተ መንግስት እስከ መቆጣጠርም ደርሶ ነበር። ሆኖም የጀነራል ዳጋሎ ጦር በእግረኛው ሰራዊት የተወሰደበትን የበላይነት ተከታታይነት ባላቸው የድሮን ጥቃቶች ምላሽ መስጠት በመጀመሩ ካርቱም ቤተ መንግስት ላይ ባለው የሀገሪቱ ጦር ላይ ከባድ ጉዳት አድርሷል። በጀነራል አብዱልፈታህ አልቡርሃን የሚመራው የሀገሪቱ ጦር በተፋላሚው ጀነራል ዳጋሎ ጦር ሊገኙ ይችላሉ ተብለው የማይታሰቡ መሳሪያዎች በሱዳን ጦርነት ላይ ጥቅም ላይ እየዋሉ ነው በማለት በዚህም የተባበሩት አረብ ኤምሬትስ ዩኤኢን ከሷል። በቀጣይ ርዕስ በጀነራል ምግበ ጉዳይ ሌላ መግለጫ። ከፋኖ ኃይሎች ጋር እየሰሩ ነው በሚል በመከላከያ ሰራዊት በኩል ክስ የቀረበባቸው ብርጋዴር ጀነራል ምግበ ኃይለ ጉዳይ አሁንም እያነጋገረ ነው። እሳቸውን የተመለከተ አዲስ መግለጫ ወጥቷል። ይሄኛው መግለጫ ከወደ ትግራይ ወጣ ነው። የመግለጫው ባለቤት የትግራይ ሰላምና ጸጥታ ቢሮ ነው። ይህንኑ ጉዳይ በተመለከተ በፋኖ ኃይሎች እንደዚሁም በራሳቸው በጀነራሉ ጭምር ማስተባበያዎች የተሰጡበት ሁኔታ ታይቷል። ከዚሁ ጋር በተያያዘም በተጨማሪም በትላንትናው ዕለት ደግሞ የትግራይ ሰላምና ጸጥታ ቢሮ የተባለው አካል አንድ መግለጫ አውጥቷል። መግለጫው የትግራይ ህዝብ ሰላምና ጥቅም የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት ዛሬና ነገ አቋም ነው ያለ ሲሆን በሰራዊት አመራሮቻችን ላይ በርካታ የሚዲያ ስም ማጥፋቶች ተከፍተውብናል ሲልም ተቃውሞውን አሰምቷል። ከነዚህ መሰል ክሶች አንዱ በቅርቡ በኢፌድሪ መከላከያ ሰራዊት በሚተዳደር ማህበራዊ ድረገጽ የተዘረጋው በጀነራል ምግበ ኃይለ ላይ ያነጣጠረው ወንጀልና ስም ማጥፋት አንዱ ነው ያለው ይኸው መግለጫው በተሰራጨው ጽሑፍ ከተካተቱት መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ ፌደራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላው ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል የሚል ይገኝበታል። ይህ መግለጫም የሂደቶቹ ተቀጥላና እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገት እንዳይጸና የሚያደርግ ኃላፊነት የጎደለው ተግባሩን አግኝተነዋል ሲልም አስታውቋል። ወደ ቀጣይ መረጃ ስናልፍ የታገቱት ሳይለቀቁ አዲስ እገታ። በኦሮሚያ ክልል የታገቱ ከ50 በላይ መንገደኞች ባልተለቀቁበትና ጉዳዩ እያነጋገረ ባለበት በአሁኑ ወቅት ሌላ የመንገደኞች ማመላለሻ መኪና ላይ ጥቃት ተሰንዝሮ ዳግም በርካታ መንገደኞች መታገታቸው ተሰምቷል። 40 መንገደኞች በትላንትናው እገታ የተያዙ ሲሆን በአጠቃላይ የታገቱት መንገደኞች ቁጥር ከ100 በላይ ደርሷል። በዚህ ሳምንት መጀመሪያ በሰሜን ሸዋ ሊዶሮ ተብሎ በሚጠራው አካባቢ ላይ የታገቱትን 58 ሰዎች ለመልቀቅ ታጣቂዎች በአንድ ሰው ከሚሊዮን ብር በላይ እየጠየቁ ባሉበት የተፈጸመው ሌላኛው እገታ አነጋጋሪ ሆኗል። በአንድ ሳምንት ውስጥ ለሁለተኛ ጊዜ በተሰነዘረው የመንገደኞች ጥቃት በዚሁ ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች አርብ ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎችን አፍነው መውሰዳቸው ነው የታወቀው። እገታው በተለምዶ ሃይሩፍ ተብሎ በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ዋዜማ በዘገባው አመልክቷል። ተሽከርካሪዎቹ እገታ የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዙ የደረቅ ጭነት መኪና ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገልበጡንና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው እንዲሁ ተገልጿል። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረ ፈለገ ጊዮን በተሰኘ አውቶቡስ ላይ በወረጃ አርሶ ወረዳ ታጣቂዎች በፈጸሙት እገታ 60 ያህል ሰዎች ታፍነው መወሰዳቸው ይታወቃል። ከ5 ቀናት በፊት በኦሮሚያ ክልል ሰሜን ሸዋ ዞን በፍቼና ጎሃ ጽዮን ከተሞች መሃል የታገቱትን 58 ዜጎች ለመልቀቅ ታጣቂዎች ከፍተኛ ገንዘብ እየጠየቁ እንደሆነ ታውቋል። በአውቶቡስ ሲጓዙ አሊዶሮ ተብሎ በሚጠራው ስፍራ ላይ ከታገቱት ዜጎች መሃል ህፃናትና እድሜያቸው የገፋ አዛውንት እንደሚገኙበት ነው የተገለጸው። የታጋች ቤተሰቦች አሁን ላይ ቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ የእርዳታ ጥሪ እያቀረቡ መሆኑን ጠቁመዋል።
ይህ እገታ እያነጋገረ ባለበት በአሁኑ ወቅት ተጨማሪ 40 መንገደኞች መታገታቸው የተሰማ ሲሆን አጠቃላይ የታገቱ ሰዎች ቁጥር ከ100 በላይ ማሻቀቡን የተመለከተው። ወደ ቀጣይ ርዕሳችን ተሻገር። በትግራይ አዲስ ኃይል እየመጣ ነው። አመራሩ ከህወሓት የተለየ ትልቅ የፖለቲካ ኃይል በትግራይ ክልል እየመጣ ነው ሲሉ የተቃዋሚ ፓርቲ አመራሩ በዛሬው ዕለት ለንባብ በቀረበው የሪፖርተር ጋዜጣ ቃለ ምልልሳቸው ላይ ተናግረዋል። የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ ነው ሲሉ ተናግረዋል። በአሁኑ ጊዜ በትግራይ ያለው ሁኔታ አስቸጋሪ ነው ሲሉ የገለጹት አመራሩ ህወሓት ለሁለት ተከፍሎ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት በኮር ደረጃና ከኮር በላይ ያሉ ወታደራዊ አመራሮችን ይዞ መንግስትን የመረበሽና አስተዳደሩን የመግፋት ድርጊት እየፈጸመ ነው ሲሉ ከሰዋል። በአጠቃላይ መፈንቅለ መንግስት የሚባል ድርጊት እየፈጸመ ሲሆን በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ደግሞ መንግስቱን ለማጽናት ጥረት እያደረገ ነው የሚገኘው ሲሉ አብራርተዋል። የደብረ ጽዮን አንጃ ከኤርትራ በኩል ከሻዕቢያ መንግስት ጋር ግንኙነት ለመፍጠር ጥረት እያደረገ ሲሆን ይህም አጋርነት የመፍጠር አዝማሚያ ውሎ አድሮ ጦርነት የመቀስቀስ አዝማሚያ እየፈጠረ ነው ሲሉ ሌላ ወቀሳ አቅርበዋል። አቶ አምዶም ህወሓት በጦር ውስጥ አለኝ ከሚለው ድጋፍ በስተቀር በሌላው መመዘኛ እየተሸነፈ እንደሚገኝ በመግለጽ በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ ነው ሲሉ አመልክተዋል። በ4 ወይም በ5 ወራት ሰፊ ስራ በማከናወን የፈጠርነው ጥምረት በአጭር ጊዜ ከፍተኛ ተቀባይነት ማግኘት ችሏል ሲሉ የትግራይ ፖለቲካ ፓርቲዎች ጥምረት የሆነውን ኪዳን ተጋሩ አካሄድ አድንቀዋል። በመጨረሻም የብሔራዊ ቡድኑ አምበል አነጋጋሪ ጉዳይ። የኢትዮጵያ ብሔራዊ ቡድን ከግብጽ አቻው ጋር ባደረገው የዓለም ዋንጫ የማጣሪያ ጨዋታ ከጨዋታው በላይ ብሔራዊ ቡድኑ አምበል ፎቶ የመነጋገሪያ አጀንዳ ሆኗል። የመሃል ተከላካይ ስፍራ ተጫዋቹ አስቻለው ታመነ በጨዋታው መግቢያ ከዳኞችና ከግብጹ አምበል ጋር በጋራ ቆሞ የሚያሳየው ይሄው ምስል ውዝግብ ፈጥሯል። የጨዋታው ተንቀሳቃሽ ምስል እንዲሁም የቡድኑ የልምምድ ምስሎች ላይ ማየት እንደሚቻለው የብሔራዊ ቡድኑ አምበል አስቻለው ታመነ የተስተካከለ ተክለ ቁመና እንዳለው የሚመሰክሩ ናቸው። በተለይም የመሃል ተከላካይ ስፍራ ተጫዋቹ በጨዋታው ግሩም እንቅስቃሴ በማድረጉ ጨዋታውን በኮሜንታተርነት ሲዘግብ ከነበረው ዓለም አቀፍ ጋዜጠኛ ጭምር ሙገሳ ሲቸረው ነበር። ከዚህ በተቃራኒ የብሔራዊ ቡድኑን አምበልን ፎቶ በፎቶሾፕ በማበላሸትና ተጫዋቹን ማሸማቀቅ ላይ ያነጣጠረ ዘመቻ ተከፍቶ ተስተውሏል። ይህንን አሳዛኝ ተግባር በርካቶች ተቀባብለውታል። ለኢትዮጵያ ብሔራዊ ቡድን ከ70 ጊዜ በላይ ተሰልፎ በመጫወት በብቸኝነት ተጠቃሽ የሆነ የመሃል ተከላካይ ስፍራ ተጫዋቹ አስቻለው ታመነ በተፈጠረው ክስተት ማዘኑን ገልጿል። የመሃል ተከላካይ ስፍራ ተጫዋቹ ከእግር ኳስ ተጫዋቾች ተጠባቂ አካላዊ ተክለ ቁመና ጋር በተያያዘ ጥያቄ ያስነሳበትን ፎቶ በርካቶች እያፌዙና እያጣጣሉ ግብረ መልስ የሰጡ ሲሆን በዚህ ጉዳይ ተጫዋቹ በሰጠው ማብራሪያ በክስተቱ ማዘኑን ገልጾ ሙያችሁን ለበጎ ዓላማ ተጠቅሙበት ሲል አመልክቷል። በፎቶሾፕ በተቀነባበረ አነጋጋሪ ፎቶ አስቻለው ሆዶ አካባቢ ገዘፍ ብሎ የታየ ሲሆን በእንግሊዝኛው ሳይበር ቡሊንግ የሚባለውና በኢንተርኔት የሚደረግ ግለሰብ ላይ ትኩረት ያደረገ የማሸማቀቅ ዘመቻ ተከፍቶበት ተስተውሏል። በርካቶች ብሔራዊ ቡድኑ ከፍተኛ ወጪ ፈሰስ እየተደረገበት ሳለ ከዚህ በላይ መጫወት ነበረበት በማለት አስቀድሞ የተነሳ ሌላ አወዛጋቢ ጉዳይ ጋር በማያያዝና ይህንኑ ያንበሉን ፎቶ በማጣቀስ ትችቱ ተገቢ ነው በማለት ሲሞግቱ ተስተውለዋል። በተቃራኒው የግብጽ ብሔራዊ ቡድን ከ7 ጊዜ በላይ አፍሪካ ዋንጫን በማንሳት ቀዳሚ ሆነና በአህጉርና ዓለም አቀፍ መድረኮች ከፍተኛ ልምድና ተሞክሮ ያለው ቡድን ነው በማለት የኢትዮጵያ ብሔራዊ ቡድን ያሳየውን ፉክክር አድንቀዋል። በተለይም የእንግሊዝ ፕሪሚየር ሊግ ኃይሉ ማንቸስተር ሲቲ የፊት መስመር ኮከቡን ኦማር ማርሙሽን እንዲሁም ለባለንዶር እጩ መሆኑ እየተነገረለት ያለው ታሪካዊውና አንጋፋ ተጫዋቾች ተርታ የሚሰለፈውን መሐመድ ሳላህን የመሰሉ ከዋክብትን ካካተተ እጅግ ልምድ ካለው ቡድን ጋር ያሳዩት ፉክክር የሚደነቅ ነው በማለት ለብሔራዊ ቡድን የሞራልና የስነ ልቦና ድጋፍ አድርገዋል። አስቻለው ታመነ ከዚህ ቀደም ብሔራዊ ቡድኑን ከደጋፊነት አንስቶ እስከ ተጫዋችነት በማገልገሉ ሊመሰገን ተገቢው ክብር ሊሰጠው ሲገባ የተከፈተበት ዘመቻ እንዳሳዘናቸውም ስፖርቱን በቅርበት የሚያውቁ የቀድሞ ተጫዋቾችና ባለሙያዎች በመግለጽ ላይ ይገኛሉ። አስቻለው ክስተቱን ተከትሎ በሰጠው ማብራሪያም ይህን ፎቶ ኤዲት አድርገው እኔን ለማሸማቀቅ ረጅም ርቀት የተጓዙ ሰዎች አሳዝነውኛል። እንደዚህ አይነት ጥበብ ያላችሁ ሰዎች ለጥሩ ነገር ተጠቀሙበት ሲል አመልክቷል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።